ውድ ኢትዮጵያውያንና ኤርትራውያን ወዳጆቼ እንደምን ሰነበታችሁ? ይህ ልሳነ ቃኘው ቲዩብ ነው። በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ ክፍል 2። የዓለም ነጻነት ከጭቆና ጋር በገጠመው በዚህ ታላቅ የርዕዮተ ዓለም ትንቅንቅ የእናንተ መሪ የእምነት የጽናትና የዲሞክራሲ ፋና ሆነው ቆመዋል። የኢትዮጵያ ንጉሠ ነገሥት የወከለው ገናናው ቃኘው ሻለቃ ያረጋገጠው ቢኖር የኢትዮጵያ መንግስትና ሕዝብ የነጻው ዓለም አካል መሆናቸውን ነው። ሜጀር ጀነራል ዋይኔ ሲ ስሚዝ የአሜሪካ የ7ኛው እግረኛ ክፍለ ጦር ዋና አዛዥ፣ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ። ወደፊት ታሪክ አንድ ቀን ጀግናና ሰማዕቱን የኢትዮጵያ ንጉሠ ነገሥት ለሰው ልጅ ሕልውና ከደከሙ ከተሰቃዩ ታላላቅ የዓለማችን መሪዎች ጎን አሰልፏቸው እናያለን። ከ138 እስከ 161 ከክርስቶስ ልደት በፊት አንቶኒነስ ፒየስ የሮማን ኢምፓየር መሠረት እንደሆነው፣ ታላቁ ኮንስታንቲን ከክርስቶስ ልደት በፊት ከ306 እስከ 337 ለቤንዛይንታይን ስልጣኔ መሠረት እንደሆነው፣ ከ1640 እስከ 1688 ከክርስቶስ ልደት በፊት ፍሬድሪክ ዊሊያም ለፕሩሲያ እንደሆነው ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የኢትዮጵያ ሕልውናና ስልጣኔ መሠረት ሆነው ወደፊት በታሪክ ይወሳሉ። ሰላም ወዳድ፣ የዘመናዊነት አባት፣ ብልህና በክርስትና እምነት ስነ ምግባር ተምሳሌት የሆኑት የግርማዊነታቸው ሀገራቸውን አንድ ለማድረግና የውስጥ ጸጥታዋን ለማስከበር መራራ ትግል አድርገዋል። ይህን ከባድ የቤታቸውን ችግር ካቃለሉ በኋላም ግርማዊነታቸው ከጎረቤት ሀገሮች ጋር ሰላማዊ የሆነ ግንኙነት ለመመስረትና በእምነትና በተስፋ መታገላቸውን አላቆሙም። የሀገሪቱ እንደ አውሮፓ አቆጣጠር በ1923 የመንግስታቱ ማህበር አባልነት የንጉሠ ነገሥቱ የብቻ ጥረት ውጤት ነው። ባለፉት ጥቂት አስርተ ዓመታት በየዘርፉ የታየው የኢትዮጵያ እድገትና እርምጃ የህይወታቸው ዋና ዓላማ የሀገራቸው እድገትና ብልጽግና ብቻ የሆነው የንጉሠ ነገሥቱ ድካም ውጤት ነው። ይሁን እንጂ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የሰሩት ለሀገራቸው ብቻ አልነበረም። ሀገራቸው በኢጣሊያ ወራሪዎች ስትጠቃና ከዚያም በኋላ ነጻነቷን በገኘችባቸው ጊዜያት ለጋራ ደህንነት መርሆ መከበር በተደረገው ትግል የተጫወቱት ሚና ግርማዊነታቸው ለዓለም ሰላም መጠበቅና መከበር ያላቸውን ጽናትና ቁርጠኛ አቋም አረጋግጧል። ፍሬድሪክ ዊሊያም በ17ኛው ክፍለ ዘመን ስለ አንድ ንጉሠ ነገሥት የተናገረው እዚህ ላይ ሊጠቀስ ይገባዋል። ንጉሥ በዙፋኑ የሚቀመጠው ህዝቡን ለማገልገል እንጂ በህዝቡ ሊገለገል አይደለም እንዳለው፣ ገደብ በሌለው መስዋዕትነት የንግስናው ቀዳሚ ተልእኮ ህዝቡን ማገልገል ብቻ የሆነ መሪ የኢትዮጵያው ቀዳማዊ ኃይለ ሥላሴ ናቸው። የኢትዮጵያ ህዝብና መላው የሰው ዘር የእኚህ ታላቅ መሪ የግርማዊ ቀዳማዊ ኃይለ ሥላሴ ውለታ አለባቸው። በመሰዊያው ገበታ ላይ እንደ አውሮፓ አቆጣጠር ከግንቦት 1951 እስከ ህዳር 1954 ኢትዮጵያ 6037 የንጉሠ ነገሥቱን የክብር ዘበኛ ወታደሮች ወደ ኮሪያ አዝምታለች። የቃኘው ሻለቃ በተባበሩት መንግስታት ወታደራዊ እዝ ስር በተካሄደው በዚህ ወታደራዊ ትግል 253 ውጊያዎችን አድርጓል። 120 ተሰውተውበታል። 536 ቆስለውበታል። ቃኘው የሚለው የአማርኛ ቃል ሁለት ፍቺ ያለው ነው። የመጀመሪያውና ትክክለኛው ስርዓት ያጣውን ድብልቅልቅ ነገር ስርዓት አስይዘው የሚል ሲሆን፣ ሁለተኛው ትርጉሙ ወይም ፍቺው ደግሞ ምታው በትነው እንደማለት ነው። በኮሪያ የዘመተውን የኢትዮጵያ ሻለቃ ቃኘው የሚል ስያሜ የሰጡት ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ራሳቸው ከመሆናቸውም በላይ በተልእኮውም ሁለቱንም ይዞ ነው። በመጀመሪያው ፍቺ የተደበላለቀውን ስርዓት በማስያዝ ረገድ ቃኘው ተሳክቶለታል። በኮሪያ ልሳነ ምድር ከ1950 እና 51 የነበረው ሁኔታ ማሰብ ይበቃል። በኮሚኒስቶቹ ጦርነት የተፈጠረውን ምስቅልቅልና የሰላማዊ ህዝቦች ሰቆቃ ማለት ነው። ከ1952 እና 53 በኋላስ ምን ተፈጠረ? ምንም ጥርጥር የሌለው ነገር በኢትዮጵያ ተዋጊዎችና በህብረቱ ጦር ትብብር ጭምር በኮሪያ ምድር የነበረው ምስቅልቅልና ሁከት ሰከነ፣ ሰላም ሰፈነ። ሁለተኛውን ፍቺ ቢሆን በሚገባ በተግባር ተተርጉሟል። የኢትዮጵያው ቃኘው ሻለቆች በሩቅ ምስራቅና በነጻው ዓለም ላይ ያንዣበበውን የቀዮቹን አስፈሪ ስብስብ በተባበሩት መንግስታት ጦር ጋር በመሆን በትነውታል። ለዚህ አንድ ማስረጃ ልስጣችሁ።
በ1950 ሰኔ ወር ድረስ የኮሚኒስት ጦር 38ኛውን ፓራላል አልፎ ገብቶ በደቡብ ኮሪያ ግዛት ይርመሰመስ ነበር። በ1953 የተኩስ ማቆሙ ስምምነት ሲፈረም ግን ጠላት ከ38ኛው ፓራላል እጅግ ተገፍትሮና ርቆ ነበር። ታዲያ ይህ ቀይ አራዊቶች ስብስብ አልተመታም አልተበተነም ትላላችሁ? እዚህ ቀጥሎ የማቀርብላችሁ ደግሞ ሜጀር ጄኔራል አርተር ጄ ትሩዲ የአሜሪካን ጦር ኃይል ረዳት ኤታማዦር ሹም የሰጡትን የግል ምስክርነት ነው። ሜጀር ጄኔራል አርተር ጄ ትሩዲ በ1954 አፍሪካንና የመካከለኛውን ምስራቅ ሀገሮች ተዘዋውሬ ሲጎበኝ ኢትዮጵያንም ለማየት እድል አግኝቼ ነበር። እዚህም ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴን የማግኘት ትልቅ ክብርና ማዕረግ ታድያለሁ። ለእኔ ትውልድ አባላት የቀዳማዊ ኃይለ ሥላሴ ስምና ዝና ላለፉት 20 ዓመታት ያህል ገናና እንደሆነ ቆይቷል። ይህ የሆነው በተለይ የኢጣሊያን ወረራ መክተው ከመለሱ በኋላ ነው። በለንደንና በጄኔቭ አደባባዮች ወራሪውን ለመከላከል ከመንግስታቱ ማህበር እርዳታ እንዲደረግላቸው እንደ አንድ ተራ ሰው በእግራቸው ሲመላለሱ በየአደባባዩ እናያቸው ነበር። እኛ እሳቸውን ያን ጊዜ የአንዲት ትንሽ ሀገር ህዝቦች በቁጥር የተበለጡ በውጊያ ግን ያልተበለጡ ሀገር ሁሉ የተወረረበት ግን ያልገበረበት ሀገር ንጉሥ አድርገን ነበር የምናያቸው። በእነዚያ ጊዜያት ሁሉ የተማርኩት ከእንደዚህ ያሉ በስነ ምግባር የጠበቁ ልበ ሙሉ መሪዎች የአንድ ሀገር ዕጣ ፈንታ መወሰኑን ሌሎችም ሊማሩት እንደሚገባ ነው። ከዚህ በተጨማሪ የኔ ግርማዊ ንጉሠ ነገሥትን መጎብኘት የተለየ ትርጉም ያለው አጋጣሚ ነው። ምክንያቱም የንጉሠ ነገሥቱ የክብር ዘብ የነበሩ ወታደሮቻቸው በኮሪያ ጦር ግንባር በእኔ እዝ ስር ተዋግተው ነበርና ነው። በዚያም ጦር ሜዳ ያየሁት የንጉሠ ነገሥቱ የጀግንነት መንፈስ በእያንዳንዱ ተራ ወታደር መንፈስ ውስጥ የሰረጸ መሆኑ ነው። በኮሪያ ወደ ግንባር ማንም እንደ ኢትዮጵያውያን አልተዋጋም። መቼም ቢሆን ከጦር መስመራቸው በኃይል ተገፍትረው አያውቁም። የፈለጉትን ደግሞ ተዋግተው አጥተውት አያውቁም። በሕይወትም ይሁን ሞተው ወይም ቆስለው ወደ ካምፓቸው ሲመለሱ እንዳወጣጣቸው አንድ ላይ ነው። በመንግስታቱ የህብረት ጦር መካከል ኢትዮጵያውያን ተለይተው እንደ ጌጥ ታይተዋል። ለዚህም ምስክሩ በጦርነት ውስጥ ከተሳተፉት ሀገሮች ሁሉ በቢግ ስዊች ከተኩስ ማቆሙ በኋላ በተደረገ የምርኮኞች ልውውጥ አንድም ወታደር ያልተማረከባት ሀገር ኢትዮጵያ ብቻ ሆና መገኘቷ ነው። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የተባበሩት የአሜሪካን መንግስታትን ለመጎብኘት ወደ ሀገራችን በመጡ ጊዜ ወታደራዊ አታሻቸው ሆኜ እንድሰራ በፕሬዝዳንት አይዘንሃወር ትእዛዝ የመሾም ክብር አግኝቼ ነበር። በዚህ መልካም አጋጣሚ አብሬያቸው በመሆን ኒውዮርክ የዋሽንግተን ኦፊሴላዊ ጉብኝታቸውን እንደገና ተመልሰው ኒውዮርክ በሄዱበት ሁሉ አብሬያቸው ነበርኩ። በእነዚህ ጊዜያት ሁሉ የአሜሪካን ሕዝብ እጅግ የሞቀና የደመቀ አቀባበል ያረጋገጠልኝ ቢኖር ንጉሠ ነገሥቱ የእውነተኛ መሪ እውነተኛ ይዘት ያላቸው መሆናቸው ነው። በተለይ በዋሽንግተን የንጉሠ ነገሥቱ ካዲላክ ሹፌር የነገረኝን እዚህ ላይ ልጥቀስላችሁ። ላለፉት 14 ዓመታት በዓለማችን ያሉ መሪዎች፣ ነገሥታትና ታላላቅ የተባሉ ሰዎች በዚህ ሥራ ሳስተናግድ እንደኚህ ንጉሠ ነገሥት የሞቀ የደመቀ የተከበረ አቀባበል የተደረገለት ሰው አላየሁም ነው ያለኝ። ይህም ንጉሠ ነገሥቱ በእኛ በአሜሪካውያንም ሆነ በሕዝባቸው ዓይን የሚታዩት እንደ ሀገር መሪዎች ታላቅ ተምሳሌት መሆኑን ያረጋግጣል። ይህ መከበር ግን በጽናታቸውና በጀግንነታቸው የመጣ እንጂ እንዲሁ አይደለም። በመንፈሳዊ ተጋብኦ ወጣት ወታደራዊ መሪዎቻቸውን በመለወጥ ጽናታቸውንና ጀግንነታቸውን በማብረስ በዚህም ውጤት እንደ ወርቅ በጠራ ጀብዱ ድል የማስጨበጥ ስኬት የንጉሠ ነገሥት ቀዳማዊ ኃይለ ሥላሴን ያህል የተሳካለት ወታደራዊ መሪ አላገኘሁም። ሜጀር ጀነራል አርተር ጄ ትሩዲ የአሜሪካን ጦር ኃይል ረዳት ኤታማዦር ሹም
ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በአርብ ፕሮግራም ተመልሰን እንገናኝ። ሼር ማድረግ፣ ሰብስክራይብ ማድረግ፣ የደወል ምልክቷን መጫን አትርሱብኝ። ይህ ከልሳነ ቃኘው ዩቲዩብ ቻናል ነው። አመሰግናለሁ።